ሐራም ፉትቦል ምናምን ትላለህ እንዴ? ሐራሙ ለነሱ ነው። አራት ማርቲኔሊ ቴሪዮን ሊሆንባቸዋል ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ነው ያገባው። ተረዳኛል። ዮኬሬዝ 2 ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለህ ስለምታስብ ዮኬሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ አይደል? ማፈቀደልህ እንዳትተኛ ተኛ ተብላ አይደል? ማን ሲቲ እሁድም ማሸነፈ ዛሬም ማሸነፈ፣ አርሰናል እሁድም ማሸነፈ ዛሬም ማሸነፈ፣ ሊቨርፑልና ቶተናም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁድን አሙቀህ ተደሰት። ገባ? የእሁድን አሙቀው ምናልባት ወር ሊቀጥል ይችላል። አናቅም ሁኔታውን አናቅም። ገባሽ አይደል? ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ 4 ምን ልትሉ ነው? ሻው ስፔስ ሰጡና ሴት ፒስ ምናምን የምትለው እኮ ማለት ወግመህ ምን ያህል ነው የምትፈሩ? እሺ ፈርታችሁ 10 ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛላ እችላለሁ ምናምን ብለህ ስትከፍት ትደረጋለህ ማለት የፉ ይሰጣል። ገባል? ፉላም እኮ የገረመኝ 1 ገብቶበትም 2 እንዳይገባበት እየተከላከለ ነበር። 0 ሾት ኦን ታርጌት። ገባል? ፉላም ላይ ያራመድበት። እነዚህ ራሱ ማግባት እፈልጋለን ብለህ ለማግባት ከሞከርክ ትጋያለን። ገባል? ሌላ እንዳይጨመርብኝ ልከላከል ነው። ሰው ነው ለ0-0 የሚጮተው፣ ከኛ አይደለም 0-0 የሚጮተው። ሰው ነው ለ0-0 የሚጮተው። we are the gunners እንችላለን። እናንተ አርሰናል ምን እየሰራ ነው ያለው? እንዴ መቀለጃ ነው ያረጓቸው ማለት ነው። የኔ ወንድ ቲም ማይ አርሰናል በቃ ዛሬ አኮራችሁ። አዎ ቦይለሬን ሽጬ ጎይኬሬሽን ገዛው ለዛሬ እንዲሆነኝ ይኸው እንዳገባው እንዲነን እኛ እሺ እንዲነን። አንተ ቁጠር፣ ሴት ፒስ አገቡ፣ የዋንጫ ቡድን ቁጠር። የኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር። ምን አባል ታመጣ ነው አንተ በሙቅጣት በክ? ምን አባል ታመጣ ነው? አንተ ደግሞ ተፋታኝ። እኔ ድጋሚ መንገድ ላይ እንዳላገኝክ። ወይኔ እንዴት ነው የምንችለው? ይብላኝልሽ ረፍት ሰዓት 0-0 ነው ብለሽ የተኛሽ። ይብላኝልሽ የዛሬ ላላየሽ አረ እንዴት ነው የምንችለው? ወይኔ በስላሴ ሰፉኝ። ይብላኝ ለሚዘሉት ለሚስለመለሙት ይብላኝ፣ ለፓስቶች ይብላኝ። የኔ አጥቂ አግብቷል። የኔ አጥቂ በነገሰበት ቻምፒየንስ ሊግ ላይ አግብቷል። በጎል በተምነሸነሸው ምሽት አርሰናል አትሌቲኮ ማድሪድን 4-0 አሸንፏል። ቪክቶር ዮኬሬሽ 2 ጎሎችን አስቆጥሯል። በመድረኩ ኢንተር ሚላንና አርሰናል እስካሁን ጎል ያልተቆጠረባቸው ቡድኖች ሆነው ቀጥለዋል። ዛሬ ምሽት ደግሞ ሁለቱም በተመሳሳይ 4-0 አሸንፏል። ቪክቶር ዮኬሬሽ በአርሰናል መለያ በአውሮፓ መድረክ የመጀመሪያ ጎሉንና ሁለተኛ ጎሉን ዛሬውን ማስቆጠር ችሏል። በርካታ ጎሎች ነው ሲቆጠሩ የነበሩት በምሽቱ 7-2 እና 6-2 ውጤቶችን ጭምር ያየንበት ምሽት ነበር። አርሰናል በ270 ደቂቃ ባለፉት 270 ደቂቃዎች አንድ የጎል ቀጥተኛ ወይም ደግሞ ኢላማውን የጠበቀ አንድ ሙከራ ብቻ ነው የተሞከረበት። እርሱንም ዴቪድ ራያ በሚገባ ተቆጣጥሮታል። ጎል እየተቆጠረበት ብቻ አይደለም ሳይሆን በትክክል ኢላማውን የጠበቀ ኳስ እንኳን እየተሞከረበት አይደለም። ሚካኤል አርቴታና አርሰናል ዘንድሮ በብዙ ነገር ወደፊት ለፊት እየተጓዙ ይመስላል። እንደኔ ፒኤስጂን ለማየት ያመሻችሁ ጨጓራችን ተፈርክሮ እያለቀ ስለሆነ ከአሁን በኋላ የቋጠሮ ለውጥ አድርገናል። ሳምንታዊ ቋጠሮ ትተናል። ከአሁን በኋላ ዓመታዊ ቋጠሮ ነው የምንቋጥረው። አትሌቲኮ ደግሞ 4 ልጠጣ ሸሌሻው ራሱ ያንተ ነው ከዚህ ሰዓት መቋጠሪ ጨሩሃን አጣጣንተ ጨሩሃን ቋጣሪዎች እንዴት አመሻችሁ? በተለይ ሰሞኑን የትርፌ ደጋፊዎች ሁለታችሁ አለብን። ቢሆንም ዛሬ እንግዲህ ያው ተቆራርጠን ነበር። ያው እናንተም ወደ ቋጠሯችሁ እኛም ወደ እንዲነታችን ተመለሰን ነበር። ቡድናችን እንዲህ እየቋጠራች ላለመወሻሸት አሁን 0-0 ሲል ሀገር ሰላም እንላችሁ ቁጭ ብላችሁ ደግሞ ከረፍት በኋላ ድንገት ማለት ነው አትሌቲኮ አንድ አግብቶ ከዛ በኋላ ዘግቶ እኛን አሸንፎ ሲወጣ አሁን እየተመኘንኩ ነበር ጁንቶ ትበላለህ። ሊሆንልህ ለማንኛውም ባልተጠበቀው
ሁኔታ በእውነት እንዲህ ኮምሽሽ የተላላችሁ እኛም ብለን አላስተርንም ነበር። ግን ይሄ ቡድን እንደፈለገ ነው የሚከረባበተው። በቃ ተመልካተው በቃ ተከረባበተ፣ አራት አገባ። በቃ እኛ ደስ ካለን እኮ ማለት ነው ማንም አይዘንም። ሐራም ፉትቦል እንጫወታለን ጀማ። ደስ ካላለንም ደግሞ በቃ ሌጋል ፉትቦል እንጫወታለን፣ እናሸንፋለን። ይኸውልህ በአውሮፓ ሻምፒዮንስ ሊግ ተጫውተናል። ሰዎች አንድም ጎል ሊያገባብን የሚችል ቡድን የለም፣ አላገባም። ከአሁንም በኋላ ይኖራል ተብሎ አይታሰብምና ምንድላችሁ ነው ቋጣሪያንስ እንግዲህ ደህና አድሩ። ከፍቷችሁ እኔ እንድታድሩ ስላልፈለግኩኝ ነው። እንግዲህ እስከ ረፍት ስለተደሰታችሁ እንኳን ደስ አላችሁ ለማለት ነው የመጣው። ደበራችሁ እንዴ? ደበራችኋል? ደህና ቢስሚላ ምን አይነት አርሰናል ነው እያየን ያለን ጎበዝ። ይሄን ዓመት የተለየ አርሰናል አትሌቲኮ ማድሪድን በሜዳው አስተናግዶ 4-0 ማሸነፍ ችሏል። በሻምፒዮንስ ሊግ እንግዲህ 3ቱንም ድል ማድረግ ችሏል። በነገራችን ላይ ቪዲዮውን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። የአርሰናል ደጋፊዎች በመጀመሪያ እንኳን ደስ ያላችሁ። የኮሬሽም ግብ አስቆጥሯል። ዛሬ ለማሸነፍ ሆኔ ዋነኛው ማጋሊሽ ነው ብዬ ነው የማስበው። ምክንያቱም ያ ጎል ሲቆጠር ነው ሁሉ ነገር የተከፈተው። አርሰናል ሲያገባ አትሌቲኮች ለማጥቃት ምናምን ክፍት ይሆናልና ምቾት ተፈጠረላቸው። ሊሱ ስኪሊ ደግሞ ምን አይነት አሲስት ነው ያደርገው አይታችሁታል። ኢንቨርት አድርጎ ነው በርግጥ ድፍረቱ የሚገርም ነበረ። አሁን አማራጮች አሉት። በቃ አርቴታ ደስ የሚል በፊት እኮ እድል አይሰጥም ምናምን ይባል ነበር አለ አርቴታ ስለሚቸገረው ነው አማራጭ የለውም ነበርና ነው። አሁን ግን አለው አማራጭ። ይኸው እንዴት እንደሚያደርግ ይሄ ስስታም ሆኖ አይደለም፣ ሰዎች ወይ አለማሰለፍ ፈልጎ አይደለም፣ እድሉ ስላልነበረው ነው ያ እድል የሚሰጠው አልነበረም። አሁን ግን ይኸው ቻንስ አገኘ፣ ያሰልፋል፣ እየቀያየረ ያስገባቸዋል፣ ልጆቹን ይቆጥባል። ምክንያቱም ስኳዱ አሪፍ ነው። ዛሬ እንግዲህ ከማሸነፍም በዘለለ የዩክሬሽን ግብ አስቆጥሯል። ትንሽ ሃትሪክ ቢሰራ ለሱም አሪፍ ነው ብዬ አስባለሁ። የሱ ጎል አለመግባት ያሳስባችሁ ብዬ አስባለሁ። ያርሰናል ብዙም አልተቸገራችሁም እና ግን ወሳኝ ነው 3 ነጥብ ነው። ትላልቅ ቡድኖችን እያመጣ አርሰናል ትንሽ ማድረግ ጀምሯል። በአርቴታ ጊዜ መጨረሻውን ያው አላህ ያሳምረው እንጂ ጅማሩ አሪፍ ነው። አምናም እንደዚሁ ነው። ያ 3ቱም ጨዋታ ክሊንሺት ነበረው። አሁንም 3ቱም ጨዋታ ክሊንሺት ነው። 3ቱንም አሸንፏል። የእንግሊዝ ቡድኖች ሁሉም ማሸነፍ ችሏል ማለት ነው። በዚህ ሳምንት ሲቲ ማሸንፏል፣ ኒውካስትልም ማሸንፏል። የአርሰናል ደጋፊዎች ግን በድጋሚ እንኳን ደስ ያላችሁ። በጨዋታ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። በጣም ወደዚህ አተ ምረተቺ ቪክተር ዮኬሬሽ አሁን ታያዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬው ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የአጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቅጣለን ገና ሀገር ውስጥም ከውጭም ያላችሁ ማለት ነው። ትፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንን እና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ። በይፋ ይቅርታ ጠይቄሃለሁ። ጋብርኤል ቴዎዶሮ ማርቲኔሊ ይቅር በለይ ለእስከ ዛሬው ብራዘር ይቅር በለይ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብርኤል ማርቲኔሊ። መልሰን አግኝተነዋል። ቤተሰብ ምንድን ነው የሚሻለን እኛ? ቆይ እኔ በየጨዋታው ለምንድን ነው እንደዚህ ኩክ የምናደርገው እንዴ? ሴት ፒስ በቃ አስቆሙን። የሆነ ሰው ሊያስቆመን ይገባል። ዛሬ ማለት ነው ይላችሁ ለ15 ዓመት ሃራምቦልን ዩሮፕ ላይ ሲያራመድ የነበረውን ሰውዬ ጠርተ ነው ሜዳችን ላይ ማለት ነው። ሃራምቦል ሌቭል 7 አርቴታ የደረሰበት ደረጃ ላይ ደረሰና ማለት ነው። እንደዚህ አፍንጫውን ይዞ እንዲጥፍጥፍ ነው ያደረገው። ምንም አያመጡ። አልቫሬዝ ግን በጣም ነው የሚችሉ። ከአትሌቲኮ ማድሪድ አንድ ተጫዋች ነው ያለው አልቫሬዝ ብቻ፣ ሌላ እንዳለ ሺት ናቸው። ድብድብን ያደረግናቸው አልቻሉንም። ምንድነው ማርቲኔሊ ያገባው ጎል? ኧረ በስመ አብ ማርቲኔሊ ማለት ነው ሄዶ አርቴታን ቦታዬን ስጠኝ ፕሪሚየር ሊግ በቃ እኔ ቋሚ ነው ያለው። ምን አይነት ጎል ነው አንተ! እንዴት ነው የሚያምር! ሳካ በጣም የሚያምር ጨዋታ ነው ዛሬ የተጫወተው። ሙሉ ለሙሉ ቲማችን ዮኬሬሽ ተውት። ምንድነው ይሶይ ጎል አያገባ ምናምን ሲባል ነበር። ማግባት ጀመረ ቲማችን። ዮኬሬሽ ማግባት ከጀመረ ፎርም ላይ ነው ማለት ነው። ገባችሁ አይደለም? ገባ። ማንም ሰው አያስቆመንም ከዚህ በኋላ ማንም ማለት ኮርና ማንም ሰው ሊያስቆመንም። አርሰናል በርቀት የተሟላው ቡድን ነው። በርቀት በቃ ስኳድ ዴብዙ ባለፈው ብያቸዋል። ለ4 ዋንጫ መወዳደር የሚያስችል ጥራት ይዞ ነው የመጣው ብያችሁ ነበር። እኔ እንጃ እኔ እንትና ብዬ እንትና ብል አንዳንዱን መናቅ ነው የሚሆነው። ግን
እንደ በጣም አውትስታንዲንግ አውትሻይን ያደረጉትን ልንገራቸው። አንድ ይውጣላችሁ ብለው የኮርኖን ፍላጉ ሄዶ የጨፈረው ጋብሪኤል ማጋሌሽ በቃ በደንብ ኮንሰንትሬት አድርጎ ይከላከላል። በዛ ላይ ደግሞ አጥቂ በሉት በቃ በባስቶኒ ብቻ ነው በሙሉ አውሮፓ የሚበለጠው በጎል ኢንቮልቭመንት። እንደ ዊክሊንግ ከተባለ የነበር ረጅም ጊዜ ሳያገባ ቆይቶ ግን ኢቨን የተሰጠው ሚና በአግባቡ ተወጥቷል። በብዙ ተንታኞች ፖዚሽናል አዌርነሱ ታክቲካል ዲሲፕሊን መሆኑ ሲደነቅ ነበር። ግን ያው አጥቂ በጎል ስለሚለካ ነፍ ጨዋታ ስላላገባ ያሳስብ ነበር። ግን ቡድኑ ስቲል እያሸነፈ ነበር። ስለዚህ ልክ እንደ ለንደን ባስ አንድ ስትጠብቁ በአንድ ሁለት ነው የሚመጣው ተብሏል። ልክ የቪክቶር ጊዮኬሬሽም ግብ እንደዛ መጥቷል። ኮንፊደንሱ በደንብ ከፍ ነው የሚያደርግለት። ስሙኝ በምንም ስሌት ማርቲን ዙቢሜንዲ የአምኖን ቶማስ ፓርቴ በዚህ ልክ አፕግሬድ ያደርገዋል ብዬ በፍጹም አይምሮ ውስጥ የሌለ ነገር ነውና ሌላ ሌቭል ያለ ተጫዋች ነው። በጣም ነው የሚችለው። አይምሮ ብቻ ይበቃል። ተውት። ፖዚሽናል አዌርነሱ ሄዶ የሚያስጥላቸው ኳስ የሚገጫቸው ደግሞ በጣም ወሳኝ ኳሶች ወሳኝነት ሊጠቁም የነበረውን ወይም ደግሞ ሲቀማ ደግሞ ወደ አታኪንግ ትራንዚሽን የሚቀየርበት መንገድ በጣም ብዙ ተለዋዋጭ ሚና ነው ለአርሰናል የሚሰጠውና ቶማስ ፓርቲ በዚህ ልክ አፕግሬድ ይደረጋሉ ያላምንም ነበር። ችሎ አሳይቶና ይመቸው። አርሰናል ግን በጣም ነው የሚያስፈራው።